Today I want to talk about something important. ዛሬ የሆነ ጠቃሚ ስለሆነ ነገር ላውራችሁ ፈልጋለሁ። አብዛኞቻችሁ የሆነ ስለምታደርጉት ነገር ምን ያህል ሊጎዳችሁ እንደሚችል ሳታውቁት እሱም ስለ እቅዳችሁ ለሰዎች ሁሉ የመናገር አባዜ። ቤተሰቦች ዛሬ ያቀረብኩላችሁ ጃክ ማ ወይም የአሊባባ መስራች በአንድ ወቅት ለተሰበሰቡ ወጣቶች ከተናገረው አስገራሚ ንግግር ያቀረብኩላችሁን ታዳምጡ ዘንድ ጋበዝኩኝ። ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ኮሜንት ላይ በመግባት አስተያየት ጻፉልኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ብዙ ሰዎች የመጣላቸውን እያንዳንዱን ሐሳባቸውን ማሳወቅ ይወዳሉ። ማለትም ለመጣላቸው የቢዝነስ ሐሳብ እያንዳንዱ ህልማቸውን ለሚሰማቸው ሁሉ ያጋራሉ። አንዳንዶቻችሁ በሶሻል ሚዲያ እንኳን ሳይቀር ታጋራላችሁ። ለምሳሌ ሰላም ጋይስ አዲስ ቢዝነስ ልጀምር ነው መልካም እድል በሉ ትላላችሁ። ወይም እኔ ይህን ወይም ያን ላደርግ አቅጃለሁ ትላላችሁ። ግን እስኪ ወጣት ጓደኞቼ በደንብ ስሙኝ። ስለ እቅዳችሁ ለማንም አትናገሩ። ዛሬ ለምን እንደሆነ እገልጽላችኋለሁ ይለናል ጃክ ማ። በመቀጠልም አያችሁ ወጣት እያለሁ ተመሳሳይ ስህተት እሰራ ነበር። በመጣልኝ ሐሳብ እደሰትና ለሰዎች ለመናገር ጓጓለሁ። ከጓደኞቼ ጋር እቀመጥና ስለምናደርገው ነገር ለሰዓታት እናወራ ነበር። የምናወራው ድርጅት ስለመጀመር ወይም ካምፓኒ ስለመጀመር ነበር። ዓለምን ስለመቀየርና ቢሊዮነር መሆን። አቤት ማለት እንዴት ደስ እንደሚል። ግን አንድ ነገር ተገነዘብኩኝ። ሁልጊዜ ስለ እቅዴ ባወራው ቁጥር ነገሮች ተስፋ እንዳደረግኩት እየሄዱ አልነበረም። ምክንያቱም ብዙ ሐሳቦች ስለሚጎርፉልኝ። ቀጣይ ስለምታደርገው እቅድ የምትናገር ከሆነ ሁሉም ሰው ላንተ ወይም ላንቺ ምክር መስጠት ይጀምራሉ። ለዛው ምንም የተሻለ ነገር አድርገው ከማያውቁ ሰዎች፣ ለዛው ፈሪ ከሆኑ ሰዎች፣ ራሳቸው እንኳን ሪስክ መውሰድ ከሚፈሩ ሰዎች እና ምስኪ እውነቱን እናውራና እንደውም ስኬታችሁን ከማይፈልጉ ሰዎች ምክር መቀበል። አስቡት፣ ይህ ማለት ኪችናችሁ ውስጥ አንድ ምግብ ለማዘጋጀት 100 ሼፎችን እንደመጋበዝ ማለት ነው። ብዙ ማብሰል መረቅን ያበላሻል። ጓደኞች፣ ብዙ ድምጾች የምትሄዱበትን አቅጣጫ ያወዛግባል። በመቀጠልም ሌላ ችግር አለ ይለናል ጃክ ማ። ስለ እቅዳችሁ ብዙ ካወራችሁ ኃይላችሁን ምንም ሳታደርጉ በወሬ ታጣጥሙታላችሁ። አስቡት እስኪ ትልቅ ሐሳባችሁን ለሰው በተናገራችሁ ቁጥር ምናልባት ዋው ምርጥ ነው ሊሏችሁ ይችላል። እናንተም ለተወሰነ ጊዜ እንደተሳካላችሁ አይነት ይሰማችኋል፣ ጥሩ ስሜት ይሰማችኋል። ግን ችግሩ ጥሩ ስሜት የሚሰማችሁ ከምታደርጉት ሳይሆን ካወራችሁት ነው። ኃይላችሁን በተግባር ከምታወጡት ይልቅ በንግግር ይወጣል። በዝምታ ከመስራት ይልቅ ከሰዎች ማረጋገጫ ፈላጊ ትሆናላችሁ። የኔ ምክር ግን እንዲህ ነው፣ ዝም በሉ። ተግባራችሁ ወሬያችሁን ተክቶ እንዲሰራ ፍቀዱ። አሁን እኔ እንዲህ ስላችሁ ምናልባት እንዲህ ብላችሁ እያሰባችሁ ሊሆን ይችላል። ስለኔ ከሚጨነቁ ሰዎች ምክር ማግኘት የለብንም እንዴ ብላችሁ። ደና እንግዲህ እዚህ ጋር ነው ነገሮች የሚያሳስታችሁ። አዎ መካሪ ያስፈልጋችኋል፣ ግን ከሁሉም ሰው አይደለም። አያችሁ ሁሉም ምክር ጥሩ አይደለም። እስኪ ምሳሌ ስጣችሁ። እኔ አሊባባን ስጀምር በእኔ ያመነብኝ ሰው አልነበረም። ሰዎች እኔ እብድ የሆንኩኝ ነበር የመሰልኳቸው። የኢንተርኔት ቢዝነስ ቻይና ውስጥ የምርህን ነው? ኢንተርኔት እኮ ለምዕራባውያን እንጂ ለቻይና አይሆንም ጃክ። እንደውም አስታውሳለሁ አንድ አስተማሪ እንዲህ አለኝ፣ ምናልባት ማስተማርን ብትቀጥልበት ይሻላል፣ ቢዝነስ በጣም አደጋ አለው። አሁን እኔ እሱን አዳምጬ ቢሆን ኖሮ አሊባባ በአሁን ሰዓት የሚኖር ይመስላችኋል? በፍጹም። አንዳንድ ጊዜ አጠገባችሁ የሚገኙ ሰዎች ባለማወቅ እናንተን ወደ ኋላ የሚጎትት ይሆናሉ። ስለማይወዷችሁ አይደለም፣ እናንተ የምታዩትን ስለማያዩ ነው። የእናንተ ራዕይ የእናንተ ነው፣ ማለትም ግላዊ፣ የተለየ። በእናንተ ጫማ አይራመዱ፣ የእናንተን ሐሳብ አያውቁም፣ እንዲሁም ህልማችሁን ጭምር። ስለዚህ እናንተ ለማሳካት የምትሞክሩትን እንዴት ሊያውቁት ይችላሉ? ለዛ ነው እቅዱን ለሁሉም ሰው አትናገር የምለው። ሁሉም ሰው የእናንተ ዓላማ ለመስማት ዝግጁ አይደለም። ማንም ሰው እናንተ በራሳችሁ እንደምታምኑት ሁሉ ሌሎች በእናንተ ለማመን ዝግጁ አይደሉም። በጣም ጠቃሚው ነገር ደግሞ እያንዳንዱ ሰው ጠቃሚ የሆነ ምክር ሊሰጣችሁ አይችልም። ይህ ማለት ልክ ዘር እንደመዝራት ነው። ለሰው ለማሳየት ብላችሁ ምን እንደተከላችሁ ሁል ጊዜ ዘሩን ጎትታችሁ አታውጡት በጭራሽ። ይልቁንስ የምታደርጉት እዛው አፈር ውስጥ እንዳለ ትተውታላችሁ፣ ታጠጡታላችሁ፣ ትንከባከቡታላችሁ። አንድ ቀን ዛፍ ይሆናል። ከዛም ሰዎች የእናንተን ጠንካራ ስራ ያዩታል። ስለ እቅዳችሁ ዝም ስትሉ የሆነ ተአምራዊ ነገር ይከሰታል። የበለጠ ትኩረት ታደርጋላችሁ።
ሌሎች ስለሚጨነቁት ነገር መጨነቅ ታቆማላችሁ። በስራችሁ ላይ ትኩረት ማድረግ ትጀምራላችሁ። የዛን ጊዜ ብቻ ነው እውነተኛ እድገት የሚከሰተው። እስኪ አንድ አስቂኝ ታሪክ ላካፍላችሁ። አሊባባን መጀመሪያ መገንባት ሲጀምር ብዙ ትችቶች ነበሩብኝ። ሁሉም ሰው የሚያወራው ኢኮሜርስ ወይም የኢንተርኔት ንግድ በጭራሽ ቻይና ውስጥ እንደማይሰራ አስታውሳለሁ። በአንድ ወቅት የቢዝነስ ስብሰባ ላይ ሰዎች እንደዚህ ሲሉ፣ ጃክ ጊዜን እያባከንክ ነው። ቻይና ውስጥ ማንም ሰው በኦንላይን እቃዎች መግዛት አይፈልግም። ይልቁንስ እኛ የምንመርጠው ወደ ገበያ በመሄድ ምርቱን በመንካት ለዋጋው መከራከር ነው ይሉኝ ነበር። ግን እኔ ሰዎች እንደዛ ሲሉኝ ምንድን ያደረኩት? ከነሱ ጋር ነው የተከራከርኩት? እንደተሳሳቱ ለማሳመን ነው የሞከርኩት? አይደለም። አፌን ዘግቼ ጠንክሬ ነው የሰራሁት። ራእዬን ወደ ልብ ያቀረብኩት አስገራሚ የሆነ ነገር ለመገንባት ትኩረት በማድረግ። ስንጀምር ትንሽ ቡድን ነበርን። የምንሰራው ቀንና ሌሊት ነበር። በደንብ የተሰራ ምግብ እንኳን ሳንበላ ቢሮ ውስጥ እየተኛን ወክ የምናደርግበት ጊዜ እንኳን አልነበረንም። በስራ በጣም ቢዚ ነበርን። ገምቱ እስኪ። በዚህን ጊዜ አሊባባ ሲነሳ ሁሉም ሰው ደነገጠ። ይህ እንዴት ሊሆን ቻለ ብለው ጠየቁ። እኔም ያኔ ፈገግ አልኩኝ። የማስበውን ነግራቸው ነበር። ነገር ግን ድምፅን ከፍ አድርጌ አልነበረም። ያ ነው በዝምታ የሚሰራ ስራ ውበቱ። ሰዎችን የምታስገርሙት በውጤት እንጂ በቃላት አይደለም። እስኪ አሁን ስለ ሌላ ነገር እናውራ። ቅናት። ይህ ጠንካራ እውነት ነው። እናንተ ስኬታማ ስትሆኑ ሁሉም ሰው ደስተኛ አይሆንም። ምንም እንኳን ጥቂቶች ቢመቀኙ፣ ምናልባት ፈገግታ ሊያሳያችሁ ይችላል። ውስጣቸው ግን እንድታሸንፉ አይፈልጉም። እና ምን እንደሆነ ታውቃላችሁ? ለእንደዚህ አይነት ሰዎች እቅዳችሁን ስትነግሯቸው ሳትገነዘቡ ወደ ኋላ ሊጎትታችሁ ይችላል። እርግጠኛ ነኝ ብዙዎቻችሁ በእንደዚህ አይነት ሁኔታ ውስጥ አልፋችኋል። ዝም ብላችሁ ለማይገባው ሰው ህልማችሁን የምትነግሩ ከሆነ እናንተን ከመደገፍ ይልቅ እንዲሏቸዋል፣ እርግጠኛ ነህ ወይ እርግጠኛ ነሽ ይህ ነገር እኮ ሪስክ አለው ይላሉ። ወይም ግን ያን ለማድረግ የምትችል ይመስልሃል? ጥርጣሬያቸው ጭንቅላታችሁ ላይ ተጽዕኖ ማሳደግ ይጀምራል። ራሳችሁን መጠየቅ ትጀምራላችሁ። አእምራችሁ ላይ ምን እንደተፈጠረ ሳታውቁት በችሎታችሁ ላይ ኮንፊደንስ ማጣት ትጀምራላችሁ። ቅናት የሚያደርገው እንደዛ ነው። ስውር ነው፣ ተንኮለኛ ነው። ህልማችሁን እንኳን ማጥፋት ይችላል። ስለዚህ ምንድነው መፍትሄው? ቀላል ነው። ሰዎች በእናንተ ላይ ቅናት እንዳይኖራቸው እድል አትስጡ። እቅዳችሁ ለራሳችሁ አስቀሩት። ለስኬታችሁ እናንተን ለማቆም በጣም በረፈደበት ሰዓት እንዲያውቁ ተዋቸው። እንዲህ ስላችሁ ግን ይቅርታ አድርጉልኝ ይለናል ጃክማ። አሁን በመቀጠል እኔ እያልኩት ያለው እቅዳችሁን ለማንም ሰው አትናገሩ አይደለም። አዎ የሆነ ሰዓት እኮ ምክር አስፈልጓችሁ ልትናገሩበት የሚገባ ጊዜ አለ። ማለትም ጥሩ ምላሽ ሲያስፈልጋችሁ፣ የሆነ ሰው ሐሳብ በሚያስፈልጋችሁ ጊዜ ልትናገሩ ይገባል። ግን ቁልፉ እዚህ ጋር ነው። ሰው ስትመርጡ ተጠንቅቃችሁ ሊሆን ይገባል። ራእያችሁን ለማይረዳ ሰው እቅዳችሁን አታካፍሉ። በነገሮች ቶሎ ተስፋ ለሚቆርጡ ሰዎች ሐሳባችሁን አታካፍሉ። ይልቁንስ ጥቂት ታማኝ ሰዎች ልታገኙ ይገባል። በእናንተ የሚያምኑ ጥሩ ልምድ ያላቸው ገንቢ የሆነ ሐሳብ የሚሰጡ። ለምሳሌ እኔ ትንሽ የቅርብ ጓደኞች ነበሩኝ። አሊባባም ከመመስረት በፊት የሚደግፉኝ። ሁልጊዜ እኔ የማደርገውን ነገር አይረዱትም ነበር። ግን እኔ ነገሮችን የመወጣት ወይም የመፍታት ችሎታ እንዳለኝ ያምኑብኝ ነበር። የሚያበረታቱኝ ወደፊት እንድቀጥል ነው። ሁኔታዎች አስቸጋሪ ቢሆንብኝም እንኳን። እስኪ ልንገራችሁ እንዴት ሁኔታዎች ከባድ እንደሆኑ። ምንም ገንዘብ ያልነበረን ሰዓት ነበር፣ እንዲሁም ምንም ተስፋ። ግን ራሴ በትክክለኛ ሰዎች ስለከበብኩኝ በፈተናዎች እንኳን ቢሆን ራሴን ወደፊት መግፋት ችያለሁ። መቶ ሐሳብ አላስፈለጉኝም ነበር። በዛን ሰዓት ያስፈልገኝ ጥቂት ጥሩ ሐሳቦች። እስኪ ስለሌላ ደግሞ ልንገራችሁ። ፍርሃት። አንዳንድ ጊዜ ስለ እቅዳችን ለሰዎች ዝም ብለን እንናገራለን፣ ስለፈራን ብቻ። ከውድቀት ፍራቻ ጅል መስለን የምንታይ ስለሚመስለን ስተት መስራት በመፍራት ለሌሎች በመናገር ብቻ ራሳችንን እየጠበቅን እየመሰለን። ነጥቡ ግን እዚህ ጋር ነው። ፍርሃት አስቀያሚ አነቃቂ ነው። በፍርሃት ውሳኔ ከወሰናችሁ ግልጽ የሆነ ሐሳብ እያሰባችሁ አይደለም። በራስ መተማመን ውስጥ ሆናችሁ አይደለም። ይልቁንስ የሌሎች ሐሳብ ድርጊታችሁን እንዲቆጣጠረው እየፈቀዳችሁ ነው። ለመውደቅ አትፍሩ። ስተት ለመስራት አትፍሩ። ውድቀት የጉዞ አንድ አካል ነው፣ እንደውም ጠቃሚ ነው። የአሊባባን ቢዝነስ ጀምር ብዙ ጊዜ ወድቄያለሁ። ብዙ ነገር ያሳጣኝ ስተቶች ሰርቻለሁ፣ ግን ተስፋ አልቆረጥኩም። ፍርሃት ወደፊት ከመሄድ እንዲያቆመኝ አላደረኩም። እናንተም እንደዛው። እቅዳችሁን ለራሳችሁ ካቆያችሁ ሰዎች ምን ይሉኛል የሚለውን ፍርሃት ከራሳችሁ ታስወግዳላችሁ።
ራሳችሁን ከሌላ ውጫዊ አካል ሐሳብ ሳይመጣባችሁ ለመማር ለመውደቅ ፍቃደኛ ትሆናላችሁ። ይህን በማድረግ ለራሳችሁ ስኬታማ የምትሆኑበትን ምርጥ እድል ትሰጣላችሁ። ይህም እንዴት መሰላችሁ? በስተመጨረሻ ስለናንተ እቅድ ማንም ሰው ቁብ አይሰጠውም። ቁብ የሚሰጣቸው ውጤታችሁ ላይ ነው። ስለምታደርጉት ነገር ቀን ሙሉ ልታወሩ ትችላላችሁ፣ ግን ካልተገበራችሁት ትርጉም አይኖረውም። ለዛ ነው እኔ ሁልጊዜ እንዲህ የምለው፣ ስኬት ለራሱ እንዲናገር ተውት። አሊባባ ውጤታማ ሲሆን ሰዎች ደነገጡ። በጭራሽ እነዚህ ትንሽዬ ቡድን ከምንም የማይቆጠሩት የዓለማችን ትልቁን ኢኮሜርስ ካምፓኒ ይገነባሉ ብሎ አላመኑም ነበር። ግን ለነሱ ለመተቸት ወይም እኛ ላይ ጥርጣሬ ለመፍጠር ረፍዶባቸው ነበር። ውጤቱ ራሱ ለነሱ ተናገረ። ዛሬ ልነግራችሁ የፈለጉት ነጥብ ይህን ነበር። እቅዳችሁ ለራሳችሁ ካቆያችሁ ህልማችሁን እየጠበቃችሁ ነው። ከሚጎዳችሁ ሐሳብ፣ ከሚያጠራጥራችሁና ከቅናት ራሳችሁን እየጠበቃችሁት ነው። ለራሳችሁ ደግሞ ጊዜና ሊጠቅማችሁ በሚችሉ ነገሮች ላይ ትኩረት ትሰጣላችሁ ማለት ነው። በመጨረሻ ጎላችሁን ስታሳኩ ሰዎች ውጤቱን እያዩ ይመጣሉ። ማብራሪያ አያስፈልጋችሁ። ያቀዳችሁትን ሁሉ ሰዎች መስማት አያስፈልጋቸው፣ ምክንያቱም ውጤቱን በአይናቸው ስለሚመለከቱ። በዛን ጊዜ ነው ዝም በማለታችሁ ትክክለኛ ውሳኔ እንደወሰናችሁ የምትገነዘቡት። እና ወጣት ጓደኞቼ ጉዟችሁን ተሳፍራችሁ ስትሄዱ ይህን አስታውሱ። የእናንተ ልዕለ ኃይል ሊሆን የሚገባው ዝምታ ነው። ለሁሉም ሰው እቅዳችሁን እየተናገራችሁ ጊዜያችሁን አታባክኑ። ህልማችሁን ከማይሮች ድጋፍ እንዲሰጧችሁ አትጠብቁ። ፍርሃት ውሳኔያችሁን እንዲመራው አትፍቀዱ። ይልቁንስ ልታደርጉት የሚገባው ስራችሁ ላይ ትኩረት ማድረግ። ድርጊታችሁ ከቃላታችሁ የበለጠ ጮክ ብሎ እንዲናገር ፍቀዱለት። በእናንተ ጥርጣሬ ያላቸው ሰዎች በስኬታችሁ እንዲገረሙ አድርጉ። ከሁሉ ጠቃሚ ነገር ደግሞ በራሳችሁ መኑ። ለስኬት የሚሆን ሁሉ ነገር አላችሁ። ትኩረት ማድረግ እንዲሁም ዝም ብላችሁ ወደፊት መጓዝ። አንድ ቀን ህልማችሁን ስታሳኩ ሰዎች እንዴት እንዳደረጋችሁ ይጠይቋችኋል። በዚህ ጊዜ ለስኬታችሁ ሚስጥር ምን እንደሆነ ስለምታውቁ ፈገግ ብላችሁ እቅዳችሁን ለማንም ሰው ሳትናገሩ ለራሳችሁ ስላቆያችሁት እንደሆነ ስለተገነዘባችሁ